አንተ እኔ እየቀረጽኩኝ ሄድና አንተ ቅረጽ። እኔ እየሰራሁ አንተ ቅረጽ እንዴ እኔ መቼ ገባሁ? አንተ ያዝና እኔ እየገባሁ እሺ ግቢ። እኔ ነኝ እያሳየሁ ወደዚህ ጠጋ መስሎት በቃ ይኸው ኧረ ሲያምር ይኸው ወደዚህ እያየሽ አንድ ቦታ ቆሜ አወራለሁ። አሁን ዝም ብለህ ሰዎቹ ይለፉ ሰዎቹ ይለፉ አታይም እንደ ወደዚህ ባጠፋ ነው ነው ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ይሄ ቦታ ደግሞ የት ቦታ እንደሆነ እስቲ በኮሜንት አሳውቁኝ። እንትን ቦታ የምታውቁ ሰዎች ትኖራላችሁ ብዬ አስባለሁ። ይሄ ቦታ የምታውቁ ሰዎች በኮሜንት አስቀምጡ እና አበረታቱ፣ ሼር አድርጉ። እኔ እንዴት ናችሁ? ረመዳን እንዴት ይዛችኋል? ስራ እንዴት ይዛል? መስገድ ሁሉ ሰላም ነው። በጣም ናፍቃችኋል። ያው ትንሽ ቪዲዮ ለመስራት ይችላል እስከማሰራው አንድ ወር ምናምን ነው እናንተ ስለተለያየው ስለቆየ በጣም ይቅርታ። ካሁን በኋላ ታሪክ ቪዲዮ ቁጭ ብያለሁ። አበረታቱ። መቼም ታውቃለች ኢትዮጵያ ብዙ ነገር ያስቸግራል። አንደኛ ኢትዮጵያ ያስቸግራል፣ እንኳን ያስቸግራል ያልፈበት ሙሉ ራሱ እንደ ውጭ ሀገር በደንብ አይሰራም፣ ያስቸግራል እና አበረታቱ፣ በጎን ሁኑ። እንደ በፊቱም አበረታቱና ትልቅ ደረጃ ደርሰን እናንተን በምስጋና እንደርስ። ያው ብዙዎች ረመዳን ሰዓት ነው ለብዙዎች ስራ እንደሚያውቃለሁ አዳመጥንም እዛ ነበርኩኝ። ብዙ ነገር ይበዛል፣ ስራ ይበዛል። አይዛችሁ ሁሉም ነገር ያልፋል። እናንተም በሀገር አብቃችሁ በሰላም ገብታችሁ ኢትዮጵያ ገብታችሁ በሰላም በቤተሰቦች ውስጥ እስከምትገናኙ ድረስ ያደርገናል። ታይቡን አይዛችሁ ሁሉም ነገር በትዕግስት ነው። ያው በረመዳን ሰዓት በጣም ሁሉም ነገር በትዕግስት ካልሆነ በስተቀር ችግር በትዕግስት ሁሉም ታልፋላችሁ። አይዛችሁ እናቴ